ሰላም ሰላም ውድ ቤተሰብ እንዴት ቆያችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ እያልኩኝ ቪዲዮን ሰብ በማድረግ ጀምሩ። ጉልበት እንድትሆኑ ይፈልጋለሁኝ። ከዛ በመቀጠል እንግዲህ እቺ ትንሽ እህታችን ከሀገር ተሰዳ ያው እንግዲህ እንደማንኛውም ሰው ሰርቼ እመጣለሁ ብላ ጉዞ ጀምራ እግዚአብሔር ደግሞ አልፈቀደላትም። ግን ደግሞ በሚገርም ነገር ሁለቷ እግሯ ተቆርጦ በጣም ይገርማል። በጣም ነው የሚያሳዝነው። ማርያምን አስባችሁታል? በሰላም ከቤታችሁ ወጥታችሁ ሰርቼ እመጣለሁ ብላችሁ መንገድ ላይ ስትደርሱ ባልታወቀ ምክንያት እግራችሁን አጣችሁ እንደገና ወደ ቤተሰብ መመለስ ማለት በጣም ነው የሚከብደው፣ በጣም ነው የሚያመውና ግን እኔ የምለው እዛው ሳውዲ ምንድነው ያለ? ከዚህ በፊትም አንድ እህታችን እንግዲህ በሚገርም ሁኔታ ልጃችን በልታለች ወይንም ደግሞ ልጄ በሷ ምክንያት ነው የምታመመው ብላ ነው ህይወቷ እንዲያልፍ የተደረገ ማለት ነው። አሁንም እኔ ቢሮ አለ ወይ? እቺ ልጅ መቼም በቢሮ ነው ሄደችው፣ እንደው ዝም ብላ አልሄደችው። ስለዚህ እሷ የሚመለከታት ቢሮ ወይንም ደግሞ ይላካት ቢሮ እቺ ልጅ ያለችበት ሁኔታ ተከታትለው ምን ሆና ነው? እንዴትስ ያለ ፍቃድ እንዴትስ እግሯ ሊቆረጥ ቻለ? ልጅቷ እንግዲህ ሆስፒታል ውስጥ ሄዶ ተጠይቋት አንድ እህታችን በአጋጣሚ ነው ሆስፒታል ውስጥ ያገኘሁት ብላለች። ታዲያ ስትጠይቃት ምን ሆነሽ ነው? ታመሽ ነበረ ወይ ስትላት ትንሽ ብርድ ነገር ነበረብኝ ብላለች። ግን ቦሌ ስደርስ ነው ያመመኝ ብላለች። ግን ደግሞ ድምጿን በደንብ አይሰማም። በእርግጥ ከጥያራ ላይ ወድቄ ነው ምትል ቃል ሰምቻለሁ። እና ታዲያ ከወደቀች ምናልባት እቺ ልጅ እውነት ወርቃ ነው ወይስ እንደተባለው ታማ ነው እንግዲህ የሚባለው ማለት ነው። ከታመመች ሆስፒታል ከገባች እንዴት እግሯ ሊቆረጥ ይቻላል? እንደው በቃ ለቢሮ ሳይታወቅ ቢሮ ሳያሳውቁ እንዴት ነው እግሯ ሊቆረጥ የቻለ ነው የኔ ጥያቄ ማለት ነው። እና ልጅቷ አሁን ማንም አጠገቧ የለም። የምትችሉት ከጎኔ ቆማችሁ እናቴ ጋር አድርሱኝ፣ ወደ ቤተሰቦች ያስገቡኝ፣ መግባት እፈልጋለሁ ብላለች። የሆነ ሆነዋል። እንግዲህ ኢትዮጵያን በሙሉ የምመለከታችሁ ሁሉ እቺ ልጅ ወደ ሀገር እንድትመለስ የተለመደ እርዳታ አድርጋችሁ ወደ እናትና ወደ አባቷ እንድትመለስ። በጣም ያሳዝናል። አስባችሁታል? እንግዲህ ልጇቸውን ሙሉ አካል ልከው ስትመጣ ደግሞ አካለ ጎዶሎ ሆና ስትመጣ በጣም ነው የሚያሳዝነው። እንደ ማንኛውም ሰው ሰርቼ እመጣለሁ ብላ ወጣ እግሯ ተቆርጦ ስትመለስ ማለት ነው። እኔ እንዴት ልጅቷ ምናልባት ያው መንገዱንም ስለማታውቅ የመጀመሪያ ጊዜም ስለሆነ ምናምን ወይ ደግሞ ለሊት ወጣ ሊሆን ይችላል የታመመችው። እንዴት በአንዴ እግሯ ተቆረጠ? እግርሽ እንዴት ተቆረጠ ብትባል እኔ አላቅም፣ እግሬ ተቆርጦ ነው ያየሁት፣ በምን ምክንያት እንደተቆረጠ አላቅም ብላለች። ይሄን ያህል ማለት ነው። ምናልባት እንግዲህ በእኛ ሀገር ምንድነው የሚባለው ሌሊት ላይ ሰው ሲነሳ መጋኛ ምናምን ይባላል። ምናልባት እንደዛም ለሌላ ተነስታ ከሆነ አሟት ከሆነ ሳትታይ ሳትመረመር ጥያቄ ሆኖብኝ ነው ማለት ነው። ምናልባት ለእናንተም እንደኔ ጥያቄ ሆኖ ከሆነ አላውቅም። ለማንኛውም የሆነ ሆኗል። ልጅቷ በጣም ነው የምታሳዝነው። የወለጋ ልጅ ናት። ለእናቴ ለአባቴ እንዲገባ እርዱኝ አስገቡኝ ብላለች።
ሼር አድርጋችሁ ለሚመለከተው አድርሱ። ለማንኛውም ውድ ቤተሰብ መልካም ቆይታ